በዚህም የትራፊክ አደጋ የተነሳ በርካታ ዜጎችም ሕይወት ተቀጥፈዋል። እንዴት አይነት መከራ ይበል እንደሆነ ብታውቁ። ሰላም ጤና ይስጥልን ውድ የኮንሶቱ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁሉ ሰላም ሁሉ ፒስ በያላችሁበት ቤተሰቦቻችን ሰላማችሁ ይብዛ። እንግዲህም ዛሬ በአዲስ ቪዲዮ ተመልሰን መጥተናል። እናንተ ፈታ ዘና ያደርጋሉ ብለን ያሰብናቸው ቪዲዮዎች ይዘንላችሁ መጥተናል። ቤተሰቦቻችን እንግዲህ በዚህ አጋጣሚ እስቲ ላይክ ያደርጋችሁ፣ ላይክ አስፈላጊ ነው። ቤተሰብ ሰብስክራይብ ማድረጋችሁ እንዳረሱ። አሁን ቀጥታ ወደ ቪዲዮቻችን እንሄዳለን። በዓለማችን ብሎም በሀገራችን በርካታ የትራፊክ አደጋዎችን ተመልክተናል። በዚህም የትራፊክ አደጋ የተነሳ በርካታ ዜጎችም ሕይወት ተቀጥፈዋል። ታዲያ የዚህኛው የትራፊክ አደጋ ግን ከማስደንገጥም ባለፈ በአሁን ሰዓት በርካቶችንም እያስገረመና ወቸው ጉድ እያሰኘም ይገኛል። የሚያስደነግጥ ነገር ነው ያለውና ግን እንዴት ነው ማለት እንደዚህ ሊሆን የቻለበት ምክንያት? አሁን ክሬን ራሱ እንደዚህ ያስቀምጧል እንዴ? ምን አይነት እንዴት ዘሎ ቢመጣ ነው? ወይንስ እዛ ላይ የተሳለ ነገር ነው? በእውነት ቤተሰብ በጣም በቃ የመጨረሻ እስቲል እያስገረመኝ የነበረ ቪዲዮ ነው። እንዴት አይነት መከራ ይበል እንደሆነ ብታውቁ። በጣም ይገርማል። አንዳንድ ሰው በብዙ ነገር ያለቅሳል። እኔ ግን እያለቀስኩ ያለሁት በሽንኩርት ነው። ኧረ ቤተሰብ በቃ ቲክቶክ ማየት እናቁም እንዴ! ለቅሶ ግን ቤተሰብ በዚህ አላበቃ ይቀጥላል። በማርያም በእግዚአብሔር ፊልም ነው እንግዲህ ቤተሰብ ምን እናደርጋለን? ሰው ጎርፍ ያዘንባል ለፊልም። ኧረ ተው በነ ሽንኩርት በነ ፊልም እያለቀሳችሁ ነው እንዴ የምትለቅሉን? ኧረ ምን ሆናችሁ ነው? ኑሮ ነው የሚያስለቅሰው በይ ሰዓት ምንም አንልም። ቤተሰብ በህይወት ማለት ነው ደስታ የሚሰጥ ነገር ምንድነው? ጥሩ ምግብ መብላት፣ ተመጣጣና ምግብ፣ አምቦሃ፣ ለስላሳ፣ ኮካ፣ ሚሪንዳ፣ ፋንታ፣ ቢራ፣ አረቄ ምናምን መጠጣት። ቤተሰብ ከምናለቅስ እንደዚህ ፋንታ፣ ቢራ፣ አረቄ እያልን ማለት ነው ብንኖር ይሻላል። ለማንኛውም የአረቄ መጨረሻው እስቲ ጉርባ ካዚቂ ወይ በቃ አሁን የቅድሙ ሰውዬ አረቄ ቢራ ምናምን ስትል ለዚህ ነው የሚዳርግና እናቁ ይርብስማ አሁን ተርፏል የሰውዬ። ነገ ግን እንዴት ነው አሁን እንኳን አይታወቀውም። አይ ጭካኔ ይላል። ኧረ ተው እንጂ ቆይ ወዴት እየሄድን ነው አሁን? እንደዚህ አይነት ጭካኔ አይት ላይ ያስፈልጋል? አይት ላይ ኧረ ግን ኮንተንት ግን በጣም እየበዛ ነው የምር። እዲ ወጥመድ ውስጥ አስገብተው ምናምን ፎቅ ላይ እንትን ሲለው በጣም እንትን አሏ። ኧረ ቤተሰብ ግን በጣም ምርጥ ኮንተንቶች እየመጡ ነው ገና። እስቲ የኔ ብለሽ ጻፊ። ይሄ እኮ የና እኮ ነው የሚለው የኔ አንድ ያልኩሽ ተው በቃ በጣም ብለሽ ጻፊ። እስቲ በጣም ምንድነው በጣም አንድ ያልኩሽ እኔ። እሺ እህቴ ብለሽ ጻፊ። እስቲ እህታ ማን ነው የሚያስተምራችሁ? ሳይ ማን ነው የሚያስተምራችሁ? እንግሊዘኛ ጠይቀኝ። አማርኛው ሳቺ እንግሊዘኛ አንቺ እስቲ ነኝ የምድር የሚለው ክናውሌጅ ከየት ትዋጣለች? እሺ ለቀጣዩ ከየት ትዋጣለች? ይሄን እስቲ ምንድን ነው ክናይፍ ከየት ትዋጣለች? እንዴ አታዳምጥም እንዴ? ምን አይነቷ ናት? ከምግብ በፊት ነው በኋላ አለች መስማ ኧረ መስማ እቺ ግን ይሄ ክናውሌጅና ክናይፍማ እንዴ ስንቱን አንበሸበሸ። ከምግብ በፊት ነው በኋላ። ኧረ ይሄ ጭዌ ግን በቃ በጣም አየናት እውነት። ለማንኛውም ንጹህ የግል ትምህርት ቤት ብትማር ነው የሚሻለው። ጥያቄ ቁጥር 1 የግብጽ ዋና ከተማ ማን ነች?
ሀ ካይሮ መልሱ ሀ ነው። ለ ሀ ነው ተባላችሁ እኮ። ሀ መርኳ ለምንድን ነው የምትፈታተኑኝ? መልሱ ሀ ነው። መ ኧረ ብትሳሳት መባረር ነው። መልሱ ሀ ነው አልኳችሁ አይደል? አለ ግን ቤተሰብነት እንደዚህ የሚያደርግል ትምህርት ቤት። ኧረ ተው ስም አታጥፉ፣ ተው። እኔ የምለው ትላንት ታክሲ ላይ ከኋላ የተቀመጥሽው ልጅ እያስታኝከ ነበር። ማስቲካ እኮ ነው፣ ማስቲካ ነው እንትን አይልም፣ በቃ አይደቅም። በቃ ላላ አርጋችሁ አኝኩ እንዴ! በቃ ጫ ምን ስብሰባ የሆነ ጭብጨባ ነው የሚመስለው። አይደረግም እንዴ! የሚያፈረዱት ነገር ስራሱ እኔ እስማማለሁ፣ የምር በነባ ሐሳብ እስማማለሁ። ደግሞ እኔ ሌላ የምጨምርላችሁ ነገር ማስቲካ ይታኘካል እንጂ አይበላም። በቃ ቅጥቅጥ አድርጋችሁ የምትበሉ ሰዎች አላችሁና ተስተካከሉ። የምር በቀላሉ ሀብታም የመሆኛ 10 መንገዶች። ሰላም ነው አለቃ? እሺ ሰላም ነው። እንዴት ነህ? አለን። አንድ መጽሐፍ እኮ ጽፌ። እሺ በቀላሉ ሀብታም የመሆኛ 10 መንገዶች ይላል። አንተ ነው የጻፍከው? አዎ። እሺ እና ላሳትማት ብዬ ትንሽ ገንዘብ ጎደለችኝ። ታግዘኛለህ አለቃ? አግዛለሁ እንጂ በሚገባ። እንዴ እቺ መጽሐፍ አንብባት እስቲ፣ ያግዛል። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው። የሁላችንም መልስ ከዚህ በኋላ ሊሆን የሚገባው በቃ እንደዚህ ነው። በእውነት እንዴ የኢትዮጵያ ህዝብንማ ምን እንደዚህ ያልተደረገ ነገር አለ? እንደተባለው እውነት ምንድነውና ሀብታም የመሆን 10 መንገዶች ምናምን ብሎ ነግሮ የማሳተሚያ ሲለምን ምናምንሰ ተው በቃ እውነት ይሄ ትክክለኛ ነው። እውነት በጣም ሰርታችሁታል። ይመቻችሁ። አታገባም እንዴ? ቆንጥ ኧረ አላገባም። ለምን? ምንም ስለሌለኝ። እሺ ቤትና መኪና ተሰጥቶ እሺ 3 ሚሊዮን ብር ቢሰጥ ኧረ እያጓጓኝ ነው። ታገባለህ? አላገባም። ለምን? ስላልተሰጠኝ። በቃ እስከ መጨረሻው እንደዚህ ወሳኝ ሰው ነው መሆን ያለባችሁ። ዝም ብሎ ምራቁን ያስወጣዋል እንዴ? ዳር ከጓደኞቼ ጋር ልንወጣ ነበር ልንገርህ ብዬ። እሺ እኔ ልጅ የት ልትሄዱ ነው ግን? እዚሁ አካባቢ ነን፣ ጧት እመጣለሁ። እና በቂ ብር ይዛል? ይዣለሁ። አስፈለገ ሹፌሩ አብሮ ይምጣ። አንተ ልጅ ጠጥተህ ድራይቭ እንዳታደርግ። ኧረ እንዴ ኧረ አንጠጣም፣ ችግር የለውም እመጣለሁ በቃ ጧት። እሺ ያለበትን አፕዴት አለ። እሺ አባዬ ልወጣ ነው። ምን ልወጣ ነው? አንተ ልጅ ከምረህ ነው አይደል? ምን ነው? ተመስገን። ጠዋት ነበር እኮ ሸክሜን አቅልልልኝ ብዬ ጸለይኩትኝ። እንዴ ሻንጣ ሳትይዝ ነው እንደምትወጣው? ደግሞ የምን ሻንጣ? ኧረ እኔ ኳስ ላይ ነው የምሄደው ከጓደኞቼ። ምንም ልታረጉጣ። ዋናው ቁም ነገሩ ትመለሳለህ ወይ ነው። እዚህ ቤት ትመለሳለህ አንተ ልጅ? እውነቱን ንገር። ኧረ አሁን እመለሳለሁ። እና ለምን አባ ነው የምንነግረኝ? ለምንድን ነው የምንነግረኝ? ምን ያደርግልኛል? በቃ የኪስ ገንዘብ ፈልግ። ምን የኪስ ገንዘብ? አንተ ልጅ ይኸውልህ አዶናይ ነው ማረ ይኸውልህ እመታሃለሁ። ጥፋ ከፊቴ ነግሬሃለሁ። ኧረ ምንድን ነው? ዞር በል እኮ ነው የምልህ። ኧረ ያብ ግን የተመታ ነገር። ኧረ ግን ሐሳብ ግን ትጠላለህ የምር። ዋው ይሄ በዝምታ ነው የሚታለፈው። በሳቅማ ለቤሰ በዝምታ ነው የምር። አባ ራይና እንዴት ነህ? እግዚአብሔር ይመስገን፣ ክብሩ ይስፋ፣ ጸጋው ይጓደል። ወዴት ነሽ ነበር? ሰንጋተራ ነበር። እኔ ሰንጋተራ? አዎ ሰንጋተራ። አልሄድም ሰንጋተራ። ለምን? አባ ጾመኛ ነኝ እኔ። ቄራ ሰንጋተራ ምናምን አልሄድም። ከፈለክ ሽሮ ሜዳ ወስዳለሁ። ምን ችግር አለው? ከፍዬ እኮ ነው። ብትከፍልስ? አፍንጫዬን እኮ የማውቀው እኔ ነኝ። ተመልከት እንግዲህ አምላኬ። ይኸው ሊያሳስተኝ። ቆይ ማን ላከ? ሰይጣን አለብኝ አንተ። ውጣ ሰልፊ ማት ነው ይላል። ከምን ይሁን ሴቶች በቃ አታሙም ግን ፎቶ ላይ። ኧረ ይመቻችሁ። እውነት ይሄማ በቃ የሚያስብለኝ ነው። ውድ ቤተሰቦቻችን እንግዲህ ዛሬ ለእናንተ ያዝናናሉ፣ ፈታ ያደርጋሉ ብለን ያሰብናቸው ቪዲዮዎች ያመጣልናቸው ቪዲዮዎች እነኚህ ናቸው። እንግዲህ ከወደዳችኋቸው እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ውድ ቤተሰቦቻችን ሰላማችሁ ብዝት ይበል። ይመቻችሁ። ላይክ አርጉኝ ፈልጌው ነው።